ሰላም ጤና ይስጥልኝ። ውድና የተከበራችሁ የመክሊት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት መዳሞቻችን ለኛ ለሰራተኞች የግድ ማሟላት ያለባቸው 7 ዋና መሰረታዊ ነገሮችን ነው የምነግራችሁ። ቪዲዮውን እስከ መጨረሻው ትጠቀሙበታላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ ሁኑ። መዳሞቻችን የግድ ለኛ ማሟላት ያለባቸው ነገሮች የመጀመሪያው ደሞዛችንን በአግባቡ የመስጠት ግዴታ አለባቸው። ይሄ ደሞዝ የማነስ የመብዛት መጀመሪያ የገባችሁበት የተነጋገራችሁበት ወይም ኤጀንሳችሁ የነገራችሁ ሊሆንስ ነው ይችላል። አንዲት ጓደኛች ብዙ ከሆነች ያንቺ ትንሽ ከሆነ ለምን ይሄ ይሰጠኛል ማለት አይደለም። ግን ደግሞ አንድ የተወሰነ ገንዘብ ስላለ አንድ የተወሰነ ደሞዝ ስላለ በዛን ሰዓት ደሞዛችሁን በአግባቡ የመስጠት ግዴታ አለባችሁ። አይ አሻኛ ሻፈረኝ የምትል ከሆነ ቀጥታ ለመጣችሁበት ደላላ ወይም የመጣችሁበት ቢሮ የምታውቁ ከሆነ ቁጥሩን እንደማንም ብላችሁ ከጓደኛ ከቤተሰብ ሊሆን ይችላል ተነጋግራችሁ እንዲከፈላችሁ ማድረግ አለባችሁ። መጀመሪያ ወር እንዳለቀው ደሞዛችሁን መቀበል አለባችሁ። ዝም አትበሉ። መዳሞቻችሁ እንዳስለመዳችኋቸው ነው የሚሄዱት ማለት ነው። በሁለተኛ ደረጃ ስራ የምትሰሩበት የስራ ልብስ እነሱ ነው የሚገዙላችሁ። ዩኒፎርም ሊያለብሷችሁ ይችላል። ሁለተኛ ደግሞ ብቻ ሰፋ ያለም ሆነ ጠበብ ያለም ለስራ የምትጠቀሙበት የስራ ልብስ እነሱ ነው የሚገዙላችሁ። እናንተ አትገዙ ማለት እናንተ ኢሸን ጠልባችሁ ምናምን ኢሸን እየጠለባችሁ መግዛት ትችላላችሁ። ይሄ ለመሄጃ ምናምን ይባላል። አሪፍ ልብስ በሳይዛችሁ ማለት ነው። ግን ስራ የምትሰሩበት የቤት ልብስ ሊሆን ይችላል። ለስራ ልብስ ብቻ አስባ መግዛት አለባት። የትኛውም መዳም አለባቸው። ይሄ አነሰ በዛ 5-6 እንደ መዳማችሁ ልዩነት አለው። አንዳንድ መዳሞች ብዙ መግዛት ይወዳሉ፣ ትንሽ መግዛት ይወዳሉ። ግን ደግሞ የስራ ልብስ እናንተ የመግዛት ግዴታ የለባችሁም። እነሱ ነው መግዛት ያለባቸው። በሶስተኛ ደረጃ እነሱ ለእናንተ ማሟላት ያለባቸው ነገሮች ምንድነው? ለሴት ልጅ የሚያስፈልጋት ነገር ብዙ ነገሮች አሉ። ያን ነገር የግድ ማሟላት አለባት። ማለት ብዙ ነገሮች ሊጎሉን ይችላሉ። ግን እንደ ሞዴስ፣ እንደ ቅባት፣ እንደ ሻምፖ፣ እንደ ክፍል ማለት ይሄ ምንተኛበት እንደ ሽንት ቤት ከሷ ቤት እስካላችሁ ድረስ ይሄ ቀለል ያለ ነገር የግድ የሷ የሆነ ግዴታ ነው እንጂ እናንተ ምንም አይነት ወጭ አውጥታችሁ ከክፍላችሁ ብርድ ልብስ ሊሆን ይችላል መግዛት የለባችሁም። እንደዚህ ይሄ ቀለል ያለ ቅባት፣ ቀለል ያለ ሻምፖ፣ እንደ ሞዴስ ብቻ የተለያዩ ነገሮች መግዛት የለባችሁም። ማለት ደግሞ ራሳችሁ ፈልጋችሁ የምታደርጉት ጭማሪ በራሳችሁ ፍላጎት ነው። ግን ደግሞ ምንም ነገር ሳይኖራችሁ በሻምፖ ብቻ ታጥባችሁ ፀጉራችሁ አይበጠርም። ሰውነታችሁም በገላ ሻምፖ ብቻ ታጥባችሁ የሆነ ጥሩ አይነት ሁኔታ ውስጥ አትኖሩም። ለእናንተ የሚያስፈልግ ነገር ሊኖር ይችላል። ቀለል ያለ የግድ ማሟላት እንዳለባት ነው የምነግራችሁ። እናንተም ንገሯቸው የሚያስፈልጓችሁን ነገር። የእናንተና የነሱ ፀጉር፣ ሰውነት፣ አስተሳሰብ ተመሳሳይ ስላልሆነ የሚያስፈልጋችሁን ነገር አይ እንደዚህ አይነት ፈልጋለሁ ልትገዝልኝ ትችያለሽ ብላችሁ በግልጽ የቤት አስቤዛ አልቆ ልታመጣ በምትሄዱበት ሰዓት እንደዚህ አይነት ነው የምፈልጋለሁ ምንም አይነት የለኝም ብላችሁ የግድ መናገር አለባችሁ። ሌላኛው ደግሞ የምትጠቀሙ ምናልባት መዳም ቤት እስካላችሁ ድረስ እግዚአብሔር አምላክ በመልካም ነገር ይጎብኘን። ግን ደግሞ አይታወቅም የሰው ልጅ ብትታመሙ በራሳችሁ ገንዘብ ሳይሆን በራሷ ገንዘብ ነው የማሳከም ግዴታ ያለበት። አንድ ሸቃላ ሰራተኛ ሆና ከሷ ቤት ካለች ምናልባት ብትታመም የቆየ ከኒና አትወሰዱ። ችግርሽ ምን እንደሆነ፣ ህመምሽ ምን እንደሆነ፣ የት ቦታ እንደሆነ እናንተ በግልጽ ተናግራችሁ በአስተርጓሚም እንኳን ቢሆን ተናግራችሁ አዲስ የሆነ ከኒና እንዲታዘዙላችሁ ነው እንጂ ቀጥታ ወደ ሐኪም ቤት ነው መሄድ ያለባችሁ። የቆየ ከኒና ተጠቅማችሁ የተበላሽ ሊሆን ስለሚችል ወይም ብቻ ብዙ አይነት አጋጣሚዎች ስለሚኖሩ ጥንቃቄ አድርጉ። እናንተም የሰጧችሁን ሁሉን አትጠቀሙት። አይታችሁት ተአሟችሁ ማያውቁ በሽታ ከሆነ የግድ መሄድ አለባችሁ። ብዙ እህቶች ብዙ አጋጣሚዎች አለ ማለት ብዙ አይነት ነገሮች አሉ። በተበላሸ ከነየ የሚሞቱ አሉ። ብቻ የተለያዩ ነገሮች ግን ምንም ነገር ቢያሟችሁ በእነሱ ታከሙት። እናንተ ደግሞ ግልጹን ተናገሩ።
ይሄ ቡና ስላልጠጣችሁ ራሳችሁን ሲያሟችሁ ያ በሽታ አይደለም። ራሳችሁ ብትጠጡ ሊተዋችሁ ይችላል። ደግሞ ይሄ በጣም አይታችሁ አሟችሁ ማያውቁ በሽታ ከሆነ ስራ መስራት እንኳን እስኪያቅታችሁ ድረስ የሚያቆየ በሽታ አይነት ከሆነ ቀጥታ ንገሯት ወደ ሐኪም ቤት እንድትወስዳችሁ። ምንም አይነት ገንዘብ ሊሆን ይችላል። ይህ ቀዶ ጥገና ካልሆነ በስተቀር ቀለል ያለ በሽታ ከሆነ ግዴታው የሷ ነው፣ እሷ ነው የምታሳክማችሁ። ሌላኛው ደግሞ ከመዳም ቤት እስካላችሁ ድረስ ኮንትራት ከጨረሳችሁ ወደ ኢትዮጵያ የምትሳፈሩ ከሆነ በራሷ ገንዘብ ነው የምታሳፍራችሁ። አለ የሚወሰን ውሳኔ። ለምሳሌ የምትይዙት ሻንጣ 23 እና ራሳችሁ ነው። ሌላ ምንም አይነት እንትን የለም። አንዴ ነው ትኬቱ የምትቆርጠው። ያ ደግሞ ብዙ ብሩ አነሰና በዛ እንደምትሄዱበት የወቅት አይነት አለ። ክረምት፣ በጋ ብቻ የሚወርድና የሚሰቀል ማለት ነው። ደሞዙ አይደል ብሩ የትኬቱ ብር ማለት ነው። ግን እናንተ ምንም ያገባችሁ ነገር የለም። የምትጠይቁት ነገር የለም። ስንት ሆነ ምናምን ነገር አያገባችሁም። መሄድ ከፈልጋችሁ ቀጥታ ደርሶ መልስ ከሆነ በራሷ ገንዘብ ነው። ቀጥታ ወደ ኢትዮጵያ መሳፈር የምትፈልጉ አይነት ሰዎች ከሆናችሁ ደግሞ ቀጥታ እሷ ነው የምታሳፍራችሁ። እናንተ ብቻ መሄድ እፈልጋለሁ ወደ ኢትዮጵያ ነው የሚሄደው የትም ሀገር መሄድም አልፈልግም ማለት አለባችሁ። ሌላ ሀገር መቀየር የምትፈልጉ እህቶችን ልትኖሩ ስለምትችሉ፣ ግን ደግሞ አደራ በራሳችሁ ገንዘብ አይደለም በእሷ ገንዘብ ነው የምትሳፈሩት ወደ ኢትዮጵያ። ሌላኛውና የመጨረሻው ደግሞ መዳም ቤት እስካላችሁ ድረስ እየኖራችሁ ከሆነ ኮንትራት ጨርሳችሁ እየደገማችሁ ሊሆን ይችላል። ብቻ የተለያዩ ነገሮች ምግባችሁን በአግባቡ የመስጠት ግዴታ አለባት። እነሱ እንኳን ባይሰሩ እናንተ ሰርታችሁ እንድትበሉ የመስራት ያለባችሁን ነገር እንዲያመጡላችሁ በግልጽ ንገሯቸው። ዝም አትበሏቸው። እናንተ ብትሞቱ አውጥተው ነው የሚጥሏችሁ። ብትታመሙ ወስደው ቢሮ ሊጥሏችሁ ይችላሉ። አይ ስራ መስራት የማትችሉ ከሆነ ደግሞ አቅማችሁ ከደከመ ካልበላችሁ ወደ ኢትዮጵያ ሊያሳፍሯችሁ ይችላል። እዛኔ እናንተ ነው ህይወታችሁ አጉል የሚሆን እንጂ እነሱ ምንም አይነት ችግር የለባቸውም። ገንዘብ ስላላቸው እናንተን ለሰራተኝነት አምጥቷቸዋል። እናንተን ወስደው እናንተን መሳያችሁን ይዘው ስለሚመጡ እዚህ ላይ ጥንቃቄ አድርጉ። ምግብ በአግባቡ የመስጠት ግዴታ አለባቸው። በራሳችሁ ገንዘብ ደግሞ አትግዙ። ፈልጋችሁ የምታደርጉት ከሆነ ከጥጋብ ላይ ኖርማል ነው። ነገር ግን ምንም ነገር ከሌለ ለቢሮ ተናገሩ። ለተለያየ ነገር ለመናገር መሞከር አለባችሁ። ምግብ አግባቡ እንዲደረግላችሁ፣ እንድትሰሩ፣ እንድትበሉ፣ ዘና ብላችሁ እንድትኖሩ። ምንም የሰው ቤት ምቹ ባይሆንም እንደ እናት ቤት ባይሆንም እንደ ራሳችን ቤት ባይሆንም እዚህ ላይ ጥንቃቄ አድርጉ። እነዚህን ነገሮች ለሰራተኛ ማሟላት አለባት መዳም። እናንተም ተናገሩ፣ ብዙ ዝም አትበሉ። የዛሬ ቪዲዮን ይሄን ይመስል ነበር። እንደምትጠቀሙበት በጣም እርግጠኛ ነኝ። ይሄንና ይሄን መሰል ቪዲዮዎች እንዲደርሷችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ትጠቀማላችሁ ብዬ ነው የማስበው። እንደዚህ አይነት ቪዲዮዎችን ሁልጊዜ በምሰራ ሰዓት ለእናንተ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።